በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። ሀከዛ ነቁል። እዚች ልጅ ላይ ቪዲዮ ላለመስራት ብዙ ጊዜ ከራሴ ጋር ብዙ ጊዜ ጣልቻለሁ። ምክንያቱም ማለት በቃ ይሆናል አይደለ በቃ ማለት ይሆናል አይደለ እንዴት ብዬ ልንገራችሁ መሰላችሁ? ነብያችን ሰለላሁ ዐለይሂ ወሰለም ቁሊል ኸይር አው ልስሙት ብለዋል። ነብያችን ጥሩ ነገር ተናገር፣ ጥሩ ነገር መናገር ካልቻልክ ምላስህን ያዝ፣ በዚህ በምላስህ ነገ ጀሃነም ውስጥ ትጎተታለህ ብለው ስላሉ እኔ እንዳንቺ የሆነ ጋጥ ወጥ አልሆነም ብዬ ነበር ዝም ያልኩት። ግን አንቺ ማለት ነው የሆነ ሙጀሊስ የጨረሰው እግር የመሰለ ፊት ይዘሽ ይሁን ጫምላቃ ነገር ጋጥ ወጥ የሆነ አሳዳጊ የበደለሽ ባለጌ ይሁንሽ ቁጭ ብለሽ ደና ነገር እንኳን ያሻድል መዳም ቤት እኮ ነው ቁጭ አልሽው። እስኪ ተለወጪ መጀመሪያ እስኪ ሰው የደረሰበት ቦታ ድረሽ። እንደዚህ እድሜያችሁ አንዳንድ ሴቶች ማለት ነው ልንገራችሁ፣ የመዳም ቅሞች ሁላችሁንም አይወክልም። በነገራችን ላይ ማወቅ ያለባችሁ ነገር አንዳንድ ሴቶች አሉ እድሜያቸው የገፋ ትዳር ሲያጡ እድሜ ሲገፋና ትዳር በቃ ሳታገቡ ወይ ባላተው ወንዳተው እድሜያቸው ሲገፋ አቅላቸው ይለቃል። ከስሜት አንፃር በጣም አቅላቸው ይለቃል። የሉም በቃ የፈለጉትን የሚያወሩትን የሚናገሩትን ነገር አያውቁ። ደግሞ አንዳንዴ ብዙ ዓመት አረብ ሀገር ቆይታ የላከችውን ብር 10 ዓመት ቆይታ የላከችውን ብር ቤተሰብ ጥርግ አድርጎ ሲበላባት የሆነ ማደግ ይመስላት ስልጡንነት መስሏት ትላልቅ እየወጣች ትላልቅ መሻይኮች ላይ አናት ላይ የምትወጣ ባለይ ስዳደግ እንደ አሳዳጊ የበደላት ሴት አለች። አንቺ መጀመሪያ ስለ ዲን ምን ታውቂያለሽ? አንቺ ፈትዋ ሰጭ ነሽ? ዓሊም ነሽ? የትኛውን ዲን ተምረሽ ነው? አንቺ አሁን ለምሳሌ ሽሩጡ ሰላትን ብትጠይቂ አሁን አንቺ በስነ ስርዓት መመለስ ማትቺ ወጥሽ አንድ ኡስታዝን አንድ አገር ማስተዳደር የሚችልን ቢያንስ እንኳን ልንገርሽ ቢያንስ በእስልምና ታሪክ ሰርቶ ያለፈን መሻይክ ተስተሽ ይሄንን ጋዋ ትገለብጫለሽ በነፃ ይሄን ሩዝ ትበያለሽ፣ ከዛ ሙከየፍ ስር ትቀመጫለሽ፣ ከዛ ይፈላብሻል የምትናገረው ነገር ስታጪ፣ ከዛ ያገኘሽው ነገር ትቀርሻለሽ። የቅርሻታም አንቺ ነሽ ወላሂ ብታቂ ነው ማለት ነው። ሰካራም ስለ ሰካራም የሚያወራ ሰካራም ራሱ ነው። ልንገርሽ ነው አስረግጬ ነው የምነግርሽ። በጣም ባለጌ ነሽ። መናገር የሆነ ጥሩ ነገር ማስተማር ካልችልሽ ዝም አትይም እንዴ? ምን አገባሽ አንቺ? ሃይማኖትሽን ተከታይ። ሁሉም የተለያየ መዝሀብ አለው አይደል? በቃ ይሄው አልተመደ ዋሃብያ ምናምን አንቺ አሁን ስለ አቂዳ ምን ታውቂያለሽ ነው አንቺ እዛ የምትዘላብጁ ዘላባጅ። ደህና ሴት እንኳን በሆንሽ እኮ አይገርመኝም እኔ ይሆንሽ ኮተታም ይሆንሽ። በነገራችን ላይ ልንገርሽ አንቺ አንድ ነገር ማለት ነው የምነግርሽ ነገር ቲክታክ ስር እንደዚህ በቃ እየመጡ ዝም ብሎ አሽቃባጮች ኮመንት ላይ ጎበዝ የሚሉሽ እውነት እንዳይመስልሽ የሆነ ቦታ በቀጣል ተይዘሽ ማለት ነው እንደዚህ ተንጠልጥለሽ እንደዚህ ብድግ አድርገውሽ የሆነ ቦታ ጥሉሽና የሆነ መከራ ውስጥ ስትገቢ ወይ የሆነ እስር ቤት ምናምን ስትገቢ ልንገርሽ ዞር ብሎ ያይሽ ማንኛውም ሰው። እስኪ ማን ነው እስኪ ተነስቶ እስኪ እንዳንቺ ባለጌ ስለማን ሱፊያ ምናምን እያለ ሃይማኖት እየገባ አሁን ለምሳሌ አንቺ እንደዚህ ብለሽ የምታወሪው ሰው ማን ነው እስኪ ስለ ሱፊያ መሳደብ ያዘው? ሁሉም በቃ ሁሉም ላኢላሃ ኢላላህ ነው የሚሰበስበው የሰው ልጅ። ልንገርሽ አንድ እኛ ያለን አንድ ቂልባ ነው ያለን፣ አንድ አምላክ ነው ያለን፣ አንድ ነብይ ነው ያለን። ሙምኪን በሆነ ነገር ላይ ልንለያይ እንችላለን። ግን ሙስሊሙን እንደዚህ እያልሽ ማለት ነው የሆነ መጥፎ ነገር እያልሽ ሙስሊሙን ለመከፋፈል የምታደርጊው ነገር በጣም ነው የሚያስጠላው። ላኢላሃ ኢላላህ ነው እኛን አንድ ያደረገን። ሐጅ የምናደርገው አንድ ቦታ፣ የምንሰግደው 5 አውቃት፣ የምንጾመው 1 ወር። ስለዚህ ምንድነው ምን አስቀላፈልሽ አንቺ? ዝም አትይም እንዴ? ቆይ አንቺ ምን አይነት ባለጌ ነሽ? በአላህ ሂዳያውን ይስጥሽ ብቻ።